እየሰደብሽ ነው? አዎ ምን ታመጫለሽ አንቺ አሮጊት? እኔን አሮጊት? እቺ ዝም በይ አፍሽን አንቺ ኮረሪማት በዚህ ጊዜ ዛሬ ደግሞ ሁለቱም ሆነው ምግብ አመጡልኝም በረሃብ እኮ ሊደፉ እሺ ምን ይሆን ሳይታይ ስልሽ ሰው ሳይታይ ምን ያረክሽ እስኪ ወንድ ልጅ ዴታ ሰው ሳይታይ እራፊ ብዬሻለሁ እራፊ አሰሚም እንዴ ሁሉ ጊዜ ካንቺ ጋር እኔ መጨቃጨቅ መከራከር አለብኝ ታይ ብዬሻለሁ ታይ በቃ ዝም በይ እንዴ አወዛሽ ሁሉ ጊዜ እንዴ ጻውሽ ነው ታድብልሽ እንዴ አሰሚያ ላይ ነው ምለሰባ እራፊ ጎሽ ብዬ እኔ በለበጣ ሴቶች ቆይ ምን እየሆናችሁ ነው? ምን እየሆናችሁ ብላችሁ ድብድብ ጀመራችሁ? ጎሽም እኔ አይደለሁም እሷ ናት የጀመረችው። ኧረ ትልቅ ሰው ነሽ አትዋሺ። አንቺ አይደለሽም እንዴ በሜካፕ ካልሆነ በጸብ እናድርገው ያልሽኝ? ለምን ትቀያለሽ እንደዚህ? ዛራውዴ ሶኒያ መጥልሽ ናት። እሷ ማለት እሷ ምን ያለ ምክንያት ለምን ትናገረኛለህ? እውነቱን ማወቅ ነው የምትፈልጊው? ዛህራን ለጋብቻ ፈልጋታለሁ። ጄሪ በመባረሯ ደስ ያላችሁ ኮመንት ላይ 3 ቁጥርን በመጻፍ ጀምሩ። አምነን ምንም እንኳን እሷን ቢያስወጣም አሁንም ድረስ ንዴቷ አልለቀቀውም። እንዴት እንደዚህ ትጫወትብኛለች እያለ ሲናደድና ሲያጉረመረም እየተመለከትን ነው እንገኛለን። ከሱም በተጨማሪ ደግሞ ቤሊንን ሄዶ በጥፊ መታት ይሆናል። ምክንያቱም ደግሞ እንዴት እያመንኩሽና ባንቺ ምክንያት እንደተጎዳው ያወቅኩኝ እንዴት ትደብቂኛለሽ ብሎ ነው። ትክክል ነው ያደረገው ብላችሁ ታስባላችሁ? አምናና ወላይ ቤሊን ያ ሁሉ ነገር እየነገርኳት ያ ሁሉ ነገር እየሆንኩላት እንዴት ትደብቀኛለሽ ብሎ እየተብሰለሰለ ይገኛል። እናም ድሮ ያወሩትን ነገር በሙሉ እያስታወሰ ነው። በሌላ በኩል ደግሞ ያኔ ከጄሪ ጋር ቁጭ ብሎ በሚነጋገሩበት ሰዓት ላይ አንተ ምንድነው ቢሊን ብለህ እኮ የራስን ህይወት እያጣህ ነው። ለምንድነው የራስን ህይወት ማትኖረው? ተዋት በቃ እሷን ያለችው ትዝ ይለዋል። ምን ማለት ነው? ይህ ጊዜ እኮ አሁን ደስ የሚያሰኝ ጊዜ አይደለም እኮ ብሎ ሲናገራት፣ አዎ እሱን እኮ አውቃለሁ ለአንተ መጥፎ ጊዜ ያሳለፍክ ነው። ነገር ግን እሷንም መተው አለብህ፣ የራስንም ህይወት መኖር አለብህ፣ እኔንም ዞር ብለህ ልተኝ ይገባል ያለችው ትዝ ይለዋል። የዚህ ሰዓት ላይ ደግሞ አምነን ከምን ጊዜው በላይ በጣም ይቃጠላል። ምክንያቱም ደግሞ እኔ ስር እየኖረች እንደዚህ ትጫወትብኛለች፣ ያ ሁሉ ነገር እያወቀች ጭራሽ እሷን ትቼ እንደራሳት ትጠይቀኛለች ብሎ ነው። በሌላ በኩል ጎሽምን አስደስተዋለሁ ብለው ሁሉ ያደረጉትን ነገር ተመልክታችኋል። ጎሽም ለብቻዋን እያናገራት ነበር ሶኒያን እና በንግግራቸው ወቅት አንቺ ያረግሽኝን ረሳሽ እንዴ? ከዛ ሁሉ በኋላ አብረሽ እንደሆን ትፈልጊያለሽ? ልጅ እያለሽ እኮ እንዴት እንዳልነገርሽኝ እኮ ነው የሚገርመኝ። ከሱ በላይ ደግሞ ያንገበገበኝና ያቃጠለኝ እንዲሰማኝ ያደረገው ደግሞ ከአንቺ ሳይሆን ከባዳ ያንን ነገር መስማቴ ነው ብሎ ይናገራታል። እና ይህ ሁሉ ነገር እንደቀል የሚታለፍ ነው ይላታል። እሷም ይህ እኮ አንተ እንደሚያናድድና እንድንለያይ እንደሚያደርግ እኮ ስለማውቅ እኮ ነው ያልነገርኩህ ትለዋለች። እንደዚህ ደግሞ እንደምታስብ ባቅ ኖሮ እውነቴን ነው የምልህ አልዋሽህም ነበር፣ ወዲያው ነበር ምነግርህ ብላ ትመልስለታለች። ጎሽምም ነገሩ በቃ ላይ አልፏል፣ ነገር ግን አሁንም ድረስ ሳስታውሰው በጣም ነው ይላታል። እሷም በቃ እሺ ያለፈው አልፏል እባክህ ይቅርታ አድርግልኝ እያለች ተለማመጠዋለች። ወዲያውም ተነስተው ወደ ፊናቸው ይሰማራሉ። በሌላ በኩል ዛራ ቤቱን እያጸዳች እያለ ማርያ አስቆማ ታናግራታለች። ከዚህ በኋላ የቤቱ ልዕልት እኔ ነኝ፣ ስለዚህ እኔ ልትንከባከብኝ ይገባል ትላታለች። ማን ነው ደግሞ አንቺ ልዕልት ያደረገሽ ስትላት፣ አምነን አያቴ ብቻ ምን አለፋሽ ሁሉም ሰው እኔን አድርጎኛል፣ ስለዚህ ምልሽን ነገር ከዚህ በኋላ ታደርጊያለሽ ማለት ነው። እቺን ደግሞ ኬት ነው
ፈተው ይጣሉብኝ ትሽ ያለን ሸኝቼ ትብስና መጣሁ ያለች ስትተርት በውስጧ እንሰማለን። ከዛም እሺ አረጋለሁ ትላታለች። የዛ ሰዓት ማሪያ ቦታውን ለቃ ትላላት ትሄዳለች። በሌላ በኩል ደግሞ ሶኒያ ወደ ኩሽና ስትገባ እሷን ታጣታለች። የዚህ ሰዓትም ለጎሺው ለመስራት ታስብና ወደ መስራቱ ትገባለች። እቃም ስደረደር ዛራ ትመጣና ሁለቱም መሰዳደብ ይጀምራሉ። አንቺ ትሄድሽ ነው? እሱን ታይና ምን እያረግሽ ነው? ለጎሺው እኮ ምግብ ልሰራለት ነው። እኔ ሰርቼለት አይደል እንዴ? እሱን አይበላም እንዴ እኮ። እኔ ደግሞ አሁንስ እሱ መስራት ፈለኩኛ። ምን ማለት ነው እንደዚህ በናገር ምናምን ብላ ትናገራታለች። ነገርኩሽ እኮ ለሱ የሰራው ለስላለ እሱን ነው መብላት ያለበት እያሉ ለሁለት ቤቱ በአንድ እግሩ እስኪቆም ድረስ ይጨቃጨቃሉ፣ ይነታረካሉ። የዚህ ሰዓት ጎሽም ውጭ ሆኖ ለብቻው እየጠበቃቸው ነበር እና ሁለቱ ከመጠን በላይ መሰዳደብ ይጀምራሉ። ይህ በጓደኝነት ውስጥ የተፈጠረው ነገር ጓደኝነታችሁን ያላልዋሉ እያስባሉ። ጎሽምም ጭራሽ ዛሬ ሁለት ራሱ ሆኖ አንድ ምግብ ለኔ ማምጣት ይከብዳችኋል? ይህን ያህል ምን ሆኖ ምናምን ብሎ ኩሽና ለማጣራት ይሄዳል። ውስጥ ሲገባ ዱላ ቀረሽ ክርክር እየተከራከሩ ያገኛቸዋል። እናንተ ምን ሆናችሁ ነው እንደዚህ የምትከራከሩት? ያማችኋል እንዴ? ቆሞ ያያቸዋል። የዚህ ሰዓት ላይ ሁለቱም እሱም መጓተት ይጀምራሉ። እኔ ጋ ነው ሲሉ ያስቆማቸውና ምንድነው ቆይ ፍላጎታችሁ ምንድነው ቆይ ብሎ ሲጠይቃቸው ዛራ እኔን ፈልገህ ነው አይደል የመጣኸው ጎሽሜ ብላ ታየዋለች። የዚህ ሰዓት ሶኒያ በጣም ቅናት ይገባባታል። በቃ ሁሉንም ነገር ንገሩኝ የምትሉ ከሆነ እነግራችኋለሁ፣ አርፋችሁ ተቀመጡ ይላችኋል። ንገረን እሺ ንገረን ሲሉ በቃ ለትዳር ዛራን እፈልጋታለሁ ብሎ ይናገራል። የዚህ ሰዓት ሶኒያም ትደነግጣለች። እንኳን ሶኒያ ወይዘሮ ዛራ ራሷ ትደነግጣለች። ለማንኛውም ይህንን ይመስል ነበር ሪካፑ። ቀጣይ በሌላ እመጣላችኋለሁ። እስከዛ ቻናሉ ሰብስክራይብ እና ቪዲዮ ላይክ በማድረግ ጠብቁ። ቻው።